ሰላም የአክሱማይት ሚዲያ ተከታታዮች፣ ንጽረት የተሰኘው ፕሮግራማችን እነሆ ይዘንላችሁ ቀርበናል። በዛሬው የንጽረት ፕሮግራማችን በትግራይ ላይ የተቃጣው ዘር የማጽዳት ዘመቻ ከየት ወዴት በሚል ታሪክን በወፍ በረር የምንቃኝበት እንዲሁም ነባራዊ ሁኔታዎች ላይ በመመስረት የትግራይ የወደፊት እጣ ፋንታ ምን ሊሆን ይችላል ብለን የምንዳስበት ይሆናል። ፕሮግራሙን አዘጋጅቼ የማቀርብላችሁ ሰምሃል ፍቅረስላሴ ነኝ። አብራችሁን ቆዩ። የሉዓላዊነትና የአርበኝነት ትርጉሙ ከትግራይ ማሳ ለማሳ የሚነሳ ነው። ጉንደት፣ ጉርአ፣ መተማ፣ አድዋ፣ ማይጨው፣ ሶማሊያ፣ ባድመ ወዘተ በነበሩት ሀገር የመጠበቅ የቅርብ ታሪኮችና የሉዓላዊነት ተጋድሎዎች ጉልህ ድርሻ ያሳረፈም ህዝብ ነው። የኢትዮጵያ የቱሪዝም ገጽታ የሆነችው ትግራይ የከበሩ ማዕድናት መገኛ፣ የተለያዩ አዛርት አጽዋት ክምችቶች ያለባት የራሷ ፊደል የፈጠረችና የዜማዎችን መነሻ ድንቅና ሀብታም ሀገር ነች። የመጀመሪያዋ የወርቅ ሳንቲም ባለቤት እንዲሁም ነገስታቶቿ ዘውድና ካባቸው በወርቅና በከበሩ ማዕድናት የተዋቡ እንደነበር ታሪክ ይናገራል። ህብረተሰቧም ቢሆን እንደ ነገስታቱ ሁሉ በተለያዩ የከበሩ ማዕድኖች የማጌጥ ለዘመናት የቆየ ባህልና ልምድ አለው። በተለይም አሁን ላይ ሌሎች የኢትዮጵያ ህዝቦች በስፋት የሚጠቀሙት የሀበሻ ልብስ ተብሎ በተለምዶ የሚጠራው ባህላዊ ልብስን ጨምሮ የተለያየ የጸጉር አሰራር መሰረቱ የትግራይና የአገው ህዝብ የሚጋራው እሴት መሆኑን ጥናቶች ያሳያሉ። ትግራዋይና ላንድ ሮቨር የማይገቡበት የለም ይባላል። ይህ ምናልባትም ለማዳነቱንና ተግባቢነቱን ለማሳየት የተሰጠው አባባል ነው። በተለይም ደግሞ ከቀየው ወደ ሌላው የኢትዮጵያ ክፍል ሲንቀሳቀስ የረጅም ዓመታት ሂደት ውስጥ የተስፋፋው ሌላው ብሔር ከትግራይ ህዝብ የወረሰውን የራሱን እሴቶች ስለሚያገኝ አይጎረብጠውም። ሀገሬ እያለ ሌላውን አምኖ ይንቀሳቀሳል፣ ይሰራል፣ ይኖራል። በትግራይ ስለንቦና አዲ ማለት ትግራይ ሲሆን ነጻ ግዛቱ የሆነ ራሱ የሚያስተዳድረው መሬት ማለት ነው። ሀገር ማለት ደግሞ ቢያንስ እስከ ቅርብ ጊዜ ኢትዮጵያን ብቻ የሚመለከት የጋራ ግዛት ያለውን ጽንሰ ሀሳብ የሚሸከም ነበር። ከኢትዮጵያ ውጪ ሀገር የሚባል ቦታ በትግራይ ስነ ልሳንና ስነ ልቦና አልነበረም። አድ ግን ከሀገር በታች ሆኖ ለትግራይ ብቻ የተሰጠ ስያሜ ነበረ። ይህ የስነ ልቦናዊ ውቅር ለፌዴራሊዝም ስርዓት መነሻ ራስን በራስ የማስተዳደርና በራስ የመወሰን ዘይቤ ንጣፍ እንደሆነ ይታመናል። ለትግራይ ህብረተሰብ ፌዴራሊዝም በሌጣ ብድር የተገኘ ስርዓት ሳይሆን የስነ ልቦናውና የባህል ውጤት ነው። በመራራ ትግሉ ደግሞ ቅርጽ አበጅቶ ትንፋሽ ዘርቶ ለመተግበር ከፍተኛ ሙከራም አድርጓል። ከዚህ ታሪክ ያለው ስነ ልቦናዊ ውቅሩ ተነስቶና ከሌሎች ብሔሮች ጋር ተባብሮ አዲስ ስርዓት በማበጀት ላይ የራሱን ሚና የተጫወተው ህዝብ አሁን ህልውናው ላይ አደጋ ተጋርጦበት ይገኛል። የሀገሬ ሰዎች ባላቸው ጄኖሳይድ ታውጆበታል። የባዕድ መንግስት ጭምር እንዲጨፈጭፈው ጥሪ የተደረገበት ዘመን ላይ ደርሰናል። ይህ አደይ የነበረው ጽንሰ ሀሳብ አሁን ላይ ሀገረ ትግራይ ወደሚል አድጎ ይገኛል። የግጭት አዙሪቱንም እንስበረው እንዴ የሚሉ ወጣቶች ተበራክተዋል። ይህ ኢትዮጵያ አሉ ለምትላቸው የታሪክም ሆነ ሌሎች እሴቶች መነሻ የሆነ ህዝብ አሁን እንዲጠፋ ተፈርዶበታል። ከትግራይ አብራክ የወጡ አመራሮችን ካላጠፋን የዲሞክራሲ ፀሐይ በኢትዮጵያ አትወጣም እየተባለ ጥላቻ በግል ላይ ሲሰበክም ታይቷል። የጥፋት ዘመቻ ታውጆ የሚሰበር ዲሞክራሲ እንደሌለ እንኳ ላፍታ የሚያስብ ሰው ጠፍቷል። በእርግጥ ልዩነቱ አሁን የተፈጠረ አይደለም፣ በታሪክ የነበረ ለረጅም ጊዜ የተሰበከ ነገር ነው። መነሻው የፖለቲካ ሀሳብና የሀገረ መንግስት ቅርጽ ልዩነት ነው። ረግጦ ለመግዛት የሚደረግ ጥድፊያና ወጥ ማንነት ለመፍጠር የሚደረግ መጎምጀት የወለደው ነው። በአማራ ሳምባ የምትተነፍስ ኢትዮጵያ ለመጠፍጠፍ የሚደረግም ሩጫ ነው። ማለትም ጠቅልሎ የማግለል አባዜ። ትግራይ ደግሞ በአንድ ጥቅልል ውስጥ መገለል አልፈልግም፣ መጨፍለቅ፣ መጥለቅ፣ መንበርከክ ባህሪ አይደለም እያለች ትገኛለች። እንደ ማንኛውም ህዝብ የትግራይ ህዝብም የራሱ የሆነ የሚያኮራ ታሪክ እሴትና ስለንቦና ያለው ህዝብ ነው። ይህ ህዝብ ነጻነቱን ይወዳል፣ ራሱን ማስተዳደርም ይፈልጋል፣ ማንነቱን ያከብራል፣ ደሞም ዘላቂ ማንነት እንዲኖረው ይፈልጋል። እንዲህ ያለ በጠቅላይ አግላዩ ህልምና በነባራዊ ማንነት የማስጠበቅ ትግል መካከል የሚታየው ግጭት አዙሪታዊ ሆኖ ቀጥሏል። በኢትዮጵያ ግዛት ውስጥ ትግራይ በተነጻጻሪነት ራስ ገዝነቷን አስጠብቃ የኖረች ነች። ግን ብዙ ግፎችና ጭፍጨፋዎችንም አስተናግዳለች። ብዙ የጥላቻ ፕሮፓጋንዳም ተሰርቶባታል። ታሪክን የኋሊት እኒ ቢባል እንኳ የደቂቀ እስጢፋኖሳውያን የጅምላ ጭፍጨፋ አንድ ማሳያ ነው። በአስተሳሰብ ተለይታችኋል በሚል ፈሊጥ ከ500 በላይ የሆኑ የኦርቶዶክስ ቤተክርስቲያን ተከታይ ተጋሮች በደብረ ብርሃኑ ንጉስ ዘርዓ ያዕቆብ ፍርድ በአሰቃቂ ሁኔታ በጅምላ እንደተገደሉ ታሪክ ይነግረናል። ይህ በ15ኛው ክፍለ ዘመን በድቅድቅ
ኢትዮጵያዊ ጽልመት ላይ ተለክሶ የጠፋ ፋኖስ ሃይማኖታዊ ፖለቲካዊ ምክንያት እንደነበረው ይታወቃል። ዋናው ነጥብ ግን ያን የነበረው በሐሳብ የተለየህን የመግደል ባህል ከ5 ክፍለ ዘመን በኋላ ዛሬ ላይም ያልተለወጠ መሆኑ ነው። ዛሬም አንድ የፖለቲካ ድርጅት የተለየ አመለካከት ስለተከተለ ድርጅቱና የፈለቀበትን ማህበረሰብ ካልጠፉ እረፍት የለም ተብሎ መታመኑ ነው። ህወሓትና የትግራይ የተባለ የፖለቲካ ጉልበት በሙሉ የማሳደድ ዘመቻው ከዚህ ነበር አስተሳሰብ ወንዝ የሚቀዳ አግልሎ የመጠቅለል ስነ ልቦና ነው። ደቂቀ እስጢፋኖሳውያን አፍንጫቸው ይጎመድ፣ ምላሳቸው ይቆረጥ፣ አንገታቸው ይቀላ ተብሎ በደቦ ሸንጎ ፍርድ ተሰጥቶ እንደተገደሉ ሁሉ በዚህ ዘመንም የወያኔ ሰዎች ይሰቀሉ፣ ትግራዋዮች ይሳደዱ፣ ይቃጠሉ እየተባለ የመንጋ ፍርድ ሲሰጥ ለመስማት በቅተናል። የመንጋዎቹ ወኪል የሆነው የፌዴራል መንግስት ነኝ የሚለው በተግባር ሲያደርገው አየን። የዘመነ መሳፍንቶችን መጨፋጨፍ ትተን ከአጼ ምኒልክ ወዲህ እንኳን ባለችው ኢትዮጵያ ብዙ ተጨማሪ ግፎችን መቁጠር እንችላለን። ከአጼ ዮሐንስ 4ኛ መስዋዕትነት በኋላ ትግራይን ለማስገበር የመጣ የምኒልክ ወታደር ትግራይን ኦን አድርጓት እንደሄደ ይታወሳል። ትግራይ ጀግኖች እንዳትወልድ በሚል ኋላ ቀር የዘር ማጥፋት ዘመቻ ብዙ ወንዶች እንዲሰለቡም ተደርጓል። ትግራይ የጦር መሳሪያና ወርቅ የሚታፈስባት ሀብታም ሀገር ናት በሚል የድንጋይ ካቦች ሳይቀር እየፈረሱ እንደተበረበሩ በዘመኑ የተጻፈ የደብተራ ፍስሐ ጊዮርጊስ አበዝጊ ታሪክ ኢትዮጵያ የሚሰኝ የታሪክ ማስታወሻ ይነግረናል። ደብተራ ፍስሐ ጊዮርጊስ አበዝጊ አጼ ምኒልክ በትግራይ ህዝብ ላይ ያደረሱት ግፍ ለመናገር ስለሚዘገንን ባይነገር ይሻላል ሲሉ አልፈውታል። ነጋድራስ ገብረ ህይወት ባይከዳኝም አጤ ምኒልክና ኢትዮጵያ በሚል መጽሐፋቸው ውስጥ ንጉሱ የትግራይን ህዝብ እንደ ህዝባቸው አላዩትም ሲሉ የሆነውን ሁሉ ዘርዝሮ ላለመናገር በይሉንታ ተሸብሽበው ያማርራሉ። ከአድዋ ጦርነት በኋላ ኤርትራ የጣሊያን ንብረት ስትሆን የሸዋ አዝማሪዎች፣ ጸሐፌ ትእዛዞችና የፖለቲካ ተልዕኮ የተሸከመው የኢትዮጵያ ቤተክርስቲያን የግማሽ ድል ታሪኩን ገልብጠው አርበኝነትን ለራሳቸው ብቻ ሰጥተው ተረኩ። በተለይም የአማራና የሸዋ ዙሪያ ሰው ከሆነ አሊያም ለቤተ መንግስቱ ያደረሰው አርበኛ ሲባል፣ ሌላው ግን ምን ያህል የጦር ሜዳ ጀብድ ቢኖረው ለስልጣን ተጠግቶ የማያሸረግድ ከሆነ ስም የሌለው ባተሌ እንዲሆን ይፈረድበት ነበር። አለፍ ሲልም ኤርትራን አስረክበው ለሄዱት ማጣፊያ ይመስል እንደነ አፈወርቅ ገብረ ኢየሱስና ከበደ ሚካኤል ያሉ በከፍተኛ ክፍያ ለጣሊያን ሲሰሩ የነበሩ ባንዳዎች በተገላቢጦሽ አርበኛ ተብለው ሌላው ባንዳ ተደርጎ ተስተጋባ። አሁን ያለው ክስተትም በሚገርም ሁኔታ ተመሳሳይነት አለው። ሀገር አስወርሮ የአገር ሉዓላዊነት ጠባቂ ሆኖ የሚቀር መንግስትና እልፍ ደጋፊ ልሂቃን ያለበት ዘመን ላይ እንገኛለን። ልክ ያኔ እንደነበሩት አዝማሪዎች፣ ቤተክርስቲያንና ጸሐፌ ትእዛዞች አሁን ደግሞ ሀፍረተ ቢስ የሆኑ እንደ ውሸት መስኮት የሚያገለግሉ ሚዲያዎችና ዘመናት ቢያልፉን መማር ያልቻለውን ቤተክርስቲያንን እናገኘዋለን። ዘመኑ ነው እንጂ የተቀየረው ምግባራቸው ተመሳሳይ ነው። ዳር ድንበርን ለማስጠበቅ የተዋደቁትን የፖሊሲ ነጻነትን አስጠብቀው የዘመኑ የሉዓላዊነት መለኪያ ያስተዋወቁትን የኢኮኖሚ እድገትን በማምጣት የሀብት ፍትሐዊ ክፍፍል የሚለውን አጀንዳ ጊዜ ሆኖ እንዲነሳ መደላደል የፈጠሩትን አዲስ ስርዓት ያስተዋወቁትን ተወግዘውና መጥፋት አለባቸው ተብሎ ተፈርዶባቸው ህዳሴ ግድብን ሲያጥላሉ የነበሩ የድል አጥቢያ ጀግኖች የኤርትራ መንግስትና የሶማሊያ ወታደርን ጋብዞ የገዛ ወገኑን ያስደፈረ ደግሞ ለሉዓላዊነት የሚቆረቆር ተደርጎ ሲነሳ በዓለም ቅጥፈት መዝገብ ላይ ምኑ ላይ እንደሚመደብ ግራ የሚያጋባ ነው። በአጼዎቹ ዘመን ስርዓታዊ መድሎ እየተስፋፋ መንግስታዊ ዘረኝነት እየተዘረጋ ሄደ። የኢትዮጵያ ሀገረ መንግስት ሲመሰረትም ስልጣን ሲያዝ የሀብት ማካማቻ የብዝበዛ ኮርቻ ሆኖ ነው። መሬት ደግሞ የዘረፋው ማዕከል ነበር። ሀገር አቀናን በሚል ፈሊጥ ህዝቦች ጭሰኞች እንዲሆኑ ተደረገ። ነፍጥ ተይዞ መሬት ተዘረፈ። የነፍጠኝነት መነሻው እሱ ነው። ህዝቦች በአህዳዊ ስርዓት አገዛዝ የመቅለጥ ፖሊሲ ተጋለጡ። ወልቃይትም ሆነ ራያ መሰረታዊ የህዝብ ለውጥ ባይፈጠርባቸውም በተለያየ ጊዜ እየተገባ የእነዚህ ተስፋፊዎች ሰለባ እንደነበሩ ታሪክ ያስታውሰናል። በአንድ ወቅት ረግጠነው ነበር በሚል የቀማኛ ፖለቲካ መሰረት ነው እንግዲህ ዛሬ ለገባንበት ጦርነት እንደ ምክንያትነት የሆነው። መንግስታዊ ዘረኝነትን ተቃውሞ የብሔር ጭቆና ለማስወገድ የታገሉ ዘረኞች ተባሉ። ትግራይ የዚህ ትርክትም ሰለባ ናት።